የብሔር ብሔረሰቦች ቀን የብሔር ብሔረሰቦች ቀን በሸገር ከተማ በልማትና ስልጣኔ የኮከብ ፈርጥ በሆነች መልካኖኖ ክፍለ ከተማ መልካ ገፈርሳ ወረዳ ሁሉም የኢትዮጵያ ብሔር ብሔረሰቦች በአንድነት በተገኙበት ተከብሮ ውሏል። በዚህ ክብረ በዓል የመልካ ወረዳ የብልጽግና ፓርቲ ኃላፊ አቶ ብርሃኑ አዱኛና የመልካ ገፈርሳ አፈ ጉባኤ አቶ ፍቃዱ ደምሴ እንዲሁም ሌሎች የመልካ ገፈርሳ ወረዳ ባለስልጣናት ተገኝተው ለህዝቡ የእንኳን አደረሳችሁ ንግግር አድርጓል። ኢትዮጵያ የሰው ልጆች ዘር መገኛ ብቻም ሳትሆን የብሔር ብሔረሰቦች ሀገርም ጭምር ናት። በመሆኑም ሂዳር የኢትዮጵያ ብሔር ብሔረሰቦች ወንድማማችና እህታማሞች አብሮ መኖር የፍቅር የመከባበርና የባህል የቋንቋና ሃይማኖት ልዩነቶችን የመቻቻል የአብሮነትና የዜጎች የአንድነት ማሳያ ተደርጎ በየዓመቱ ይከበራል። ይህም የብሔር ብሔረሰቦች ቀን ስንል ህገ መንግስታችን የታወጀበትንና የነዋለልኝ መኮንን የብሔር ብሔረሰቦች እኩልነትን በኢትዮጵያ ለማምጣት በአዲስ አበባ ዩኒቨርሲቲ ንቅናቄ ያነሱበትን የህዳር ወር ለዘመናት ለማሰብ እንዲሁም እኩልነት ወንድማማችነት ለዘላለም እንዲኖር ቃል ኪዳናችንን የምናድስበት ጭምር ነው ህዳር። ሁሉም ዜጎች፣ ሁሉም ባህሎች፣ ሁሉም ቋንቋዎች፣ ሁሉም ሃይማኖቶች እኩል መብት አላቸው በኢትዮጵያ። በኢትዮጵያ ሰማይ ስር የፈረንሳዮቹ የቅኝ ግዛት ስትራቴጂ ዋን ሳይዝ ፊትስ ኦል እንደሚባለው አንዱ ሳይዝ ለሁላችንም ይበቃል፣ አንዱ ቋንቋ ለሁሉም፣ ሁሉም አንድ ባህል ይልበሱ፣ ሁሉም ለአንድ ሃይማኖት ይገዙ፣ ኢትዮጵያዊነት መለኪያው እኛን መሆን ነው የሚባለው ብላክ ስኪን ዋይት ማስክ በኢትዮጵያ አስከፊ የግፍ ስርዓት ተወግዷል። ያ ዘመን አብቅቶ የእኩልነት በፍቅርና መተሳሰብ አብሮ መኖር ዘመን ላይ ደርሰናል። ሀገራችን ኢትዮጵያ ያላት የተትረፈረፈ የተፈጥሮ ሀብት እንኳን ለዜጎቿ የዓለምን ሕዝብ ያኖራል ተብሎ ይገመታል። ህዝቦቿ ሁሉም ከፍተኛ ሰብአዊነት የሚሰማው እንኳን ለሰው ልጅ ለተክሎችና ለዱር አራዊት መብት ህግ የደነገገ ታላቅን አክባሪ እንግዳ ተቀባይና ያለውን ተካፍሎ አብሮ በልቶ ጠጥቶ በሰላም የሚኖር ለሰላም ለፍቅርና ለማንነት ክብር ከፍተኛ ቦታ የሚሰጥ ኩሩና ፈጣሪውን አመስግኖ አዳሪ ህዝብ ነው። በአጭሩ የኢትዮጵያ ህዝብ ዛሬ የተከበሩ የዓለም ሰላም ሎሬት ጠቅላይ ሚኒስትር ዶክተር አብይ አህመድ ያንሰራሩትን የመደመር ፍልስፍና ቀድሞውኑ ባህሉ የሆነ ህዝብ ነው። ኢትዮጵያዊ ሀገሩን የሚወድ ቋንቋው ቢለያይም በሀገሩ ጉዳይ ግን ሀገሩ በባዕድ ሲነካ እንደ ንብ በአንድ በህብረት የሚነሳ ከፍተኛ ተናዳፊ ህዝብ ነው። ግብጾች የአባይን ምንጭ እንቆጣጠራለን ብለው ከ13 ጊዜ በላይ ሙከራ አድርገው ተዋርደው አፍረው የተቀመጡበትን የክንዳሄ ጦርነትን፣ አድዋንና ማይጨው ጦርነትን፣ የደርቡሾችን ጦርነት፣ የካራማራንና የሰይድ ባሬን ወረራና መክሰም እንዲሁም የቅርቡን የኢትዮ ኤሪትሪያን ጦርነት እንደ ማሳያ መውሰድ ይቻላል። በመሆኑም ለዘመናት ዛሬ ዓለም ላይ የምናያቸው ሀያላን ሀገራት ሳይፈጠሩ የነበረች ጥንታዊና ክብርት ሀገርም ጭምር ናት ኢትዮጵያ። ኢትዮጵያ የሰውን የማትፈልግ ጉልበት አለኝ ብላ ሌሎችን ያላጠቃች ጉልበት አለኝ ብለው ለወረራ የመጡትንም በአንድነት ተነስታ ድባቅ በመምታት ወራሪዎችን አንበርክካ ጠላቶቿን አዋርዳ በክብር የኖረችና ያለች ለወደፊትም የምትኖር ሀያል ሀገር ነች። ኢትዮጵያ ጎረቤቶቿ በሚባሉበት ጊዜያቶች በሙሉ ገብታ በማስታረቅም ሆነ በማረጋጋት የዓለም ሪከርድ ያላት ጨዋና ጀግና ለጎረቤቶቿ
ፈጥኖ ደራሽ ጀግና ወታደር ያላት ክብርት ሀገር ነች። ጎረቤት ሱዳንን በማረጋጋትና በማስታረቅ የሶማሊያን ሰላም በማስከበር የሩዋንዳን እልቂት በማብረድ ቡሩንዲ ሰላም አስከባሪ በመላክ የዓለም ሪከርድ ያላት የሰላም ጀግናም ናት። የተባበሩት ዓለም መንግስታት መስራች ብቸኛ የአፍሪካ ሀገርም እንደመሆኗ በ1953 የኮሪያ ጦርነት የሰላም አስከባሪ ሆኖ በመዝመት ሰላምን ያዋለደች የጀግና ጦር ሰራዊት ባለቤት የሆነች ሀገር ናት ኢትዮጵያ። ነጮች አፍሪካን ሊቀራመቱ በመጡ ጊዜ ማለትም ስክራምብሊንግ ፎር አፍሪካ አውጀው ወደ አፍሪካ ለወረራ በመጡ ጊዜ በአፍሪካ ታሪክ ለነጮች ሀገር እንደመሆኗ መጠን ቂም ይዘውባት ከግብፅ ጋራ በመተባበር የባህር በሯን ለማዘጋት ከፍተኛ ሙከራ አድርገው ነበር። ሆኖም በስተመጨረሻ በንጉሥ ኃይለ ሥላሴ ዲፕሎማሲያዊ ጥረት ለማስመለስ ችላለች። በድጋሚ የግብጾች ተላላኪ በመሆን ወያኔ የባህር በራችንን በሴራ ከኤሪትሪያ ጋር ቢያስቆርስም በኢትዮጵያ ብሔረሰብ ህዝቦች ክንድ ወያኔ ተወግዶ ዛሬ በወያኔ ያጣነውን ባህር በራችንን በወያኔ መቃብር ማግስት መልሰን ትውልዳችንን ከአፈና ለማላቀቅ የሚያስችል ጀግና የቁርጥ ቀን ልጆቿ ዛሬም በአንድነት ተነስተዋል። ኢትዮጵያ የሚመጥናትን መሪ አግኝታለች። እንደ ኮከብ እየደመቀች እንደ ፀሐይ እያበራች ደምቃና ልቃ እየታየች ነው። ማንም ከግስጋሴዋ አያስቆማትም። ተስፋዋ ለምልሟል። ህዝቦቿ በኩራት ከህዳር ወደ ህዳር ይጓዛሉ። ዛሬም ነገም ለዘለዓለሙ ክብር ለብሔር ብሔረሰቦች ቀን፣ ድል ለኢትዮጵያ።